አንዳንድ ሰዎች ወደ ህይወታችን የሚመጡት ፍቅር ሊሰጡን ሳይሆን ሊያስተምሩን ነው። እግዚአብሔር አንዳንድ ሰዎች ወደ ህይወታችን የሚልካቸው ፍቅር ሊሰጡን ሳይሆን ሊያስተምሩን ነው። ሙሉ ልባችንን ሰጥተን እምነታችንን ሰጥተን መጨረሻው ላይ ልባችን ሊሰበር ይችላል። ያንን የልብ ስብራት ስቃይና ፍቅር ሁለቱም ኃይል ናቸው። ያ ስቃይ as it is ጥሩም መጥፎም አይደለም፣ እንዳጠቃቀምህ ነው። ምክንያቱም አንድ ክብሪት ጫካ ሙሉ ሊያቃጥል ይችላል፣ ወይም ደግሞ ምግብህ ሊሰራልህ ይችላል። ወይም ደግሞ አንድ ቢላዋ እንደ ቢላዋ ጥሩም መጥፎም አይደለም፣ ግን ደግሞ የሌባ እጅ ላይ ከሆነ ያ ሌባ ያንተን ህይወት ቀምቶ ያንተን ንብረት ሊቀማበት ይችላል። ወይም ደግሞ አንድ ዶክተር እጅ ላይ ከሆነ ደግሞ ህይወትን ቀዶ ጥገና አድርጎ ሊያተርፍልህ ይችላል። ስለዚህ ትራንስሌሽን የኛ አተረጓጎም ያንን ስቃይ የምንሰጠው ትርጉም ህይወታችን ላይ ኢምፓክት አለው። ሰዎች ወደ ህይወታችን ሲመጡ ለትምህርትም ለፍቅርም ሊሆን ይችላል፣ ግን ከሁለቱም ግን ማትረፍ እንችላለን። መልካም ቀን ይሁንላችሁ።